ሰይጣን ምን እንደሚፈልግ ታውቃላችሁ? ሰው ሲያለቅስ ደስ ይለዋል። እግዚአብሔር ልጆች ሲያለቅሱ፣ ሲቆዝሙ፣ ሲያዝኑ፣ አንገት ሲደፉ ሲያይ ደስ ይለዋል። ምክንያቱም በክርስቶስ ኢየሱስ ያላቸውን ቦታ ያውቃል። እግዚአብሔር ምን ያክል ኦቶሪቲ እንደሰጣቸው ስልጣን እንደሰጣቸው ስለሚያውቅ ዛሬን ተጨንቀው አንገት ሲደፉ ሲያዝኑ መግቢያ ሲያጡ ሲያይ ደስ ይለዋል። ኢየሱስ ጌታ ነው። ስለዚህ እቺ ሴት ጋር ሄድና የሰይጣን ምን ያደርጋል? ሁሉ ጊዜ በምሽት እናቷን የምትወድ ትንሽዬ ልጅ ናት። ስለዚህ ሄድና በምሽት በተኛችበት ጸልያ ምን ብላ ልትተኛ ስትል ዛሬ እናትሽ የለችም ሞታለች ይላታል። ኢየሱስ ጌታ ነው። ስለዚህ በሌሊት ተነስታ በቃ ሌሊቱን ሙሉ ምኗን ሰረቀባት? ሌሊቷን ሰረቀ። እንዲህ እንዳየችው ነጋ። እንዲህ እንዳየችው እግዚአብሔር አምላክ ምን ይላል? እግዚአብሔር ለሚወዱት እንቅልፍን ያድላልና ይላል አይደለ? እግዚአብሔር የሰጣችሁን እንቅልፍ ሳይቀር ይሰርቃል። እግዚአብሔር ይገስጸው። ስለዚህ እንዲህ ያየችው ነጋና በማለዳ ጠዋት ተነስታ ሄዳ የተለያየ አይነት ቤት ውስጥ ነው ከናቷ ጋር የሚኖሩት። በማለዳ ተነስታ ያ ሁሉ ሌሊት አስቡት፣ ያ ሁሉ ሰዓት ሙሉ በጭንቀት ውስጥ በጸሎት ውስጥ በእንባ ውስጥ አሳልፋ ሌሊት ተነስታ ሄዳ ተንጠልጥላ በመስኮት ላይ ተደብቃ ስታይ እናቷ አለች፣ አልሞተችም፣ ተኝታለች። ምን ያክል ሰይጣን እንደሚቀና እወቁ። በሰላማችሁ ይቀናል። የሰላም እንቅልፍ ስትተኙ ይናደዳል። በልታችሁ ስትጠግቡ ይናደዳል። እረፍት ሲኖራችሁ ይናደዳል። ደስታ ስታገኙ ይናደዳል። ስለዚህ ሰይጣን ምን ያደርጋል? የሌለ ነገር አይምሯችሁ ውስጥ መሳል ይጀምራል። የሌለ ታሪክ ይነግራችኋል፣ ያስለቅሳችኋል። ባልተፈጠረ ነገር፣ ገና ባልመጣ ነገር፣ ባልሆነ ነገር፣ በሌለ ነገር እንድትቆዝሙ ያደርጋችኋል። ዛሬ በኢየሱስ ስም አንፈቅድለትም። በኢየሱስ ስም አንፈቅድለትም። ነገ ስለራሱ ምን ይበል? ይጨነቅ። ኢየሱስ ጌታ ነው። እኛ የምናውቀው ዛሬን ነው። እኛ ያለነው ዛሬን ነው። ኢየሱስ ጌታ ነው። የሚያኖረን እግዚአብሔር አለ። እኛ የምናውቀው የሚያኖረውን እጁን ነው። እኛ የምናውቀው የሚያስቀጥለውን እጁን ነው። ስለዚህ እግዚአብሔር አለ። ዛሬ እግዚአብሔር አለ። ዛሬ እግዚአብሔር አብሮኝ ቆሟል። ዛሬ እግዚአብሔር ድል ይሰጠኛል። አክዓብ እኮ ለቤን ሃዳድ ምን አለው? ና አለው። ማስፈራራ ደብዳቤ ሲልክበት ና አታስፈራራ፣ የሚዋጋ ሰው ዛቻ አይዝትም፣ ይመጣል ይዋጋል አለ። ሰይጣን ሁሉ ጊዜ ሲዝትባችሁ እስቲ ና በሉት። ና እግዚአብሔርን ከቻልክ ና፣ የእግዚአብሔርን ክንድ ከቻልክ ና ስትሉት ያኔ አይመጣም። ውሸታም ነው ሰይጣን። ጫፍ ላይ ሆኖ ነው የሚያስፈራራችሁ። ዳር ላይ ቆሞ ነው የሚያስደነግጣችሁ። ውሸቱን ነው የሚያስፈራራችሁ። ነገን እያሳየ የሚያስለቅሳችሁ ውሸቱን ነው። ነገ ሌላ ታሪክ ነው። እግዚአብሔርን ለሚፈሩት እንደ ሐሳቡ ለተጠሩት ነገር ሁሉ ተያይዞ ለበጎ ይደረግላቸዋልና እግዚአብሔር በስማችሁ መልካም ነገር እያዘጋጀላችሁ ነው። እግዚአብሔር በጠላት ፊት ገበታን እያዘጋጀላችሁ ነው። ባስደነገጣችሁ ጠላት ፊት ገበታን ያዘጋጅላችኋል። ራሳችሁን በዘይት ይቀባችኋል። ስለዚህ አባት እንደሌለው አምላክ እንደሌለው ሰው ቆዝማችሁ አትመላለሱ። የእግዚአብሔር ሰዎች በክብር ተመላለሱ። የሚያኖር አባት ስላላችሁ መጽሐፍ ቅዱስ ላይ ኢየሱስ እንዲህ አለ፣ ማንም ልጅ አባቱን ዳቦ ሲጠይቅ ድንጋይ እንደማይሰጠው፣ አሳ ጠይቆ እባብ እንደማይሰጠው፣ እናንተ ክፉ ሳላችሁ የማረግ ከቻላችሁ እኔማ ለእናንተ እንዴት አብልጬ አላስብም አለ። አብልጦ ያስብልሃል። አባት ከሚያስብልህ በላይ፣ ቤተሰብ ከሚያስብልህ በላይ፣ ዙሪያ ላይ ያሉ ሰዎች ከሚያስቡላችሁ በላይ እግዚአብሔር አብልጦ ያስብላችኋል። ታዲያ የሚያስብ አባት እያለ እንዴት ነገን አልፈህ ትጨነቃለህ? ታዲያ የሚያኖር እግዚአብሔር እያለ እንዴት ስለ ነገ ታለቅሳለህ? ስላልመጣ ቀን የራሱን እድል ይዞ ነው እያንዳንዱ ቀን የሚመጣው። የራሱን በረከት ይዞ ይመጣል። የራሱን ለቅሶ ይዞ ይመጣል። የራሱን ፈተና ይዞ ይመጣል። ኢየሱስ ጌታ ነው። ስላልመጣ ነገር አትጨነቁ። ስላልተፈጠረ ነገር አትጨነቁ። መሀል የሚገባ እግዚአብሔር አለ። ታሪክን የሚቀይር እግዚአብሔር አለ። ውጤትን የሚቀይር እግዚአብሔር አለ። የፈራችሁት እንዳይወርሳችሁ የሚያደርግ እግዚአብሔር አለ። የደነገጣችሁለት ነገር እንዳይከናወንባችሁ የሚያደርግ እግዚአብሔር አለ። አትዋረጅምና አትፍሪ ይላል እግዚአብሔር ቃል። አትፍሪ፣ በቃ አትዋረጅም። እኔን ይዘሽ አትዋረጅም። አትፍሪ፣ በፍርሃት አትኑሪ። ነገ ዋረዳለሁ ያልሽ አትፍሪ። እኔ እግዚአብሔር ምን ላደርጋለሁ? መሀል ገባለሁ። እኔ እግዚአብሔር እታደጋለሁ ያለን ነው። ኢየሱስ ጌታ ነው።
ስለዚህ ስለ ነገ አንጨነቅም። ክርስቲያን ስለ ነገ አይጨነቅም። ክርስቲያን ስለ ዛሬ ያመሰግናል። እስትንፋስ ያለው ሁሉ እግዚአብሔርን ያመስግን። እኔ ማቀው ዛሬ እስትንፋስ እንዳለኝ ነው። ነገች እስትንፋስ ትኑር አትኑር አላቅም። ዛሬ ባለችው እስትንፋስ እግዚአብሔርን ባርክበታለሁ። መጽሐፍ ቅዱስ ምን ይላል? እግዚአብሔርን ለሚወዱት አይደል ሚለው? እንደ ሐሳቡም ለተጠጉት ነው ነገር ሁሉ ለበጎ የሚደረገው። ለሚያመሰግኑት፣ ለሚገዙለት፣ ለሚባርኩት ከመልካም ነገር አትጎሉም። እግዚአብሔርን ስትባርኩ መልካም ነገር ከቤታችሁ አይጠፋም። መከናወን ከጓዳችሁ አይጠፋም። በረከት ከላያችሁ አይጠፋም። ኢየሱስ ጌታ